በኤፌሶን ላለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ። ሰባቱን ከዋክብት በቀኝ እጁ የያዘው በሰባቱም የወርቅ መቅረዞች መካከል የሚመላለሰው እንዲህ ይላል፣ ስራህን፣ ጥረትህን፣ ትዕግስትህን አውቃለሁ። ክፉዎችንም ችላ ብለህ እንዳላለፍካቸው ሐዋርያት ሳይሆኑ ሐዋርያት ነን የሚሉትን መርምረህ ሐሰተኞች እንደሆኑ እንዳገኛቸው አውቃለሁ። ደግሞም በትዕግስት መጽናትህንና ስለ ስሜም መከራ መቀበልህን አውቃለሁ። በዚህ ሁሉ ላይ አልታከትክም። ይሁን እንጂ የምነቅፍብህ ነገር አለኝ። ይኸውም የቀድሞውን ፍቅርህን ትተሃል። እንግዲህ ከየት እንደወደቅ አስብ፣ ንስሐ ገብተህ ቀድሞ ታደርገው የነበረውን ነገር አድርግ። ንስሐ ካልገባ መጥቼ መቅረዝህን ከቦታው ወስድብሃለሁ። ነገር ግን ይህ በጎ ነገር አለ፣ እኔ የምጠላውን የኒቆላውያንን ስራ አንተም ጠልተሃል። መንፈስ ለአብያተ ክርስቲያናት የሚናገረውን ጆሮ ያለው ይስማ። ድል ለሚነሳ በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ አደርገዋለሁ ይላል የእግዚአብሔር ቃል። ይህንን ክፍል የምናገኘው በመጨረሻው የመጽሐፋችን ክፍል ነው። የጻፈው ጸሐፊው ሐዋርያው ዮሐንስ እንደሆነ ይታመናል። ሐዋርያ ዮሐንስ ይህንን ጨምሮ 3 መልእክታትንና አንድ ወንጌልን ጽፏልና እነዚህን ክፍሎች ወደኋላ ሄደት ብለን ዋና ሀሳባቸው ምንድን ነው ብለን ለማየት በመጀመሪያ ብንሞክር ሐዋርያው የሚጽፍባቸው ዋና ዋና ጭብጦች ቁልፍ የሆኑ ጭብጦች አሉትና ክርስትና ሕይወት የሚጠቅሙ ሕይወታችንን ከእግዚአብሔር ጋርም ከሰዎች ጋር ላለን ግንኙነት እጅግ የሚያግዙ ዋና ዋና ጭብጦችን በወንጌላቱም በመልእክታቱም እንደዚሁም ደግሞ በዚህ በመጨረሻው በራእይ መጽሐፍ ላይ ተጽፎ እናያለን እና ሐዋርያው ከሚጽፍባቸው ዋና ዋና ጭብጦች መካከል አንደኛው እውነት ነው። ስለ እውነት የሐዋርያ ዮሐንስ መልእክታት ስለ እውነት ይናገራል። በተደጋጋሚ እውነት ላይ የተመረኮዙ ማብራሪያዎችን እውነት ላይ የተመረኮዙ መልእክታትን እና ትእዛዛትን ይጽፋል ዮሐንስ እና እንደምታውቁት የወንጌል መጽሐፍ ላይ እኔ እውነት ሕይወት እውነትም ሕይወትም መንገድም እኔ ነኝ፣ ከኔ በቀር ወደ አብ ሊመጣ የሚችል የለም ብሎ በወንጌል ውስጥ እናገኛለን። በመልእክታትም ውስጥ ስናይ በ3ኛው ዮሐንስ መልእክት ላይ ቁጥር 4 ላይ ልጆቼ በእውነት እንዲሄዱ ከመስማት ይልቅ የሚበልጥ ደስታ የለኝም እያለ ስለ እውነት ይናገራል እና በብዙ በተደጋጋሚ ዮሐንስ እውነትን ከሐሰት ጋር እያነጻጸረ ይጽፋል እና እውነት ጎልቶ እንዲወጣ በክርስቲያኖች ሕይወት ውስጥ እውነት እንዲከበር እውነት ትክክለኛ ስፍራውን እንዲይዝ አጥብቆ ዮሐንስ ያስተምራል እና ስለ እውነት ይጽፋል። ሌላው ስለ ፍቅር ነው። ዮሐንስ ስለ ፍቅር በጣም በተደጋጋሚ በመልእክቶቹም በወንጌልም ላይ በተደጋጋሚ ያነሳል። ፍቅር ከሌለው ሰው እግዚአብሔርን አያውቅም፣ ምክንያቱም እግዚአብሔር ፍቅር ነውና። ስለዚህ በፍቅር ብንኖር ራሳችንን ማየት እንዳለብን መመርመር እንዳለብን በተደጋጋሚ አጽንኦት ሰጥቶ ይናገራል እና ወንድሙን የማይወድ ቢኖር ፍቅር የሌለው ቢኖር እግዚአብሔርን አያውቅም፣ ምክንያቱም እግዚአብሔር ራሱ ምንድን ይላል? ፍቅር ነው እና ስለ ፍቅርም በጣም አጽንኦት ሰጥቶ ይናገራል። የዮሐንስ ምዕራፍ 13 ወንጌልን ስናይ እርስ በርሳችሁ ብትዋደዱ ደቀ መዛሙርቴ እንደሆናችሁ በዚህ አሕዛብ እናንተን ያውቃሉ ብሎ ይናገራል። ስለዚህ እንደዚሁም በመልእክታቱ የእግዚአብሔር ልጆች ተብለን እንድንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ፣ እንዲሁም ነን እያለ ማንም በፍቅር ቢኖር እግዚአብሔር በእርሱ አለ ይኖራል እያለ ስለ ፍቅር ይገልጻል፣ ያስጠነቅቃል። ብዙ ጊዜ ያለ ፍቅር ከሄድን እግዚአብሔርን አለማወቅ እንደሆነና ፍጻሜውም ጥፋት እንደሆነ ከሕይወት መጉደል እንደሆነ በአንክሮ ያስገነዝባልና ሁለተኛው ሀሳብ ፍቅር ነው። የዮሐንስ መልእክታት ልዩ የሚያደርጋቸው ሶስተኛው ደግሞ ስለ ሕይወት ነገር አጥብቆ ይጽፋል። ዮሐንስ በተለይ የዘላለምን ሕይወት ጠበቅ አድርጎ በወንጌላትም በመልእክታትም ውስጥ ይጽፋል። ለምሳሌ የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ ብሎ በአንደኛ ዮሐንስ ምዕራፍ 5 ቁጥር 13 ላይ እናገኛለንና ሕይወት የሚለውን ሀሳብ የዘላለምን ሕይወት በተደጋጋሚ ሲያጠነክር እናያለን። ቅድም በነገርኳችሁም በወንጌል ላይ እኔ ሕይወት እውነት መንገድ ነኝ ብሎ ሕይወትን በአጽንኦት ሲያስተምር እናያለን። እንደዚሁም በአራተኛ ደረጃ ደግሞ የዮሐንስ መልእክታት ትኩረት ክብር ነው። ስለ ክብር በተለይ የክርስቶስን ክብር አግሉቶ የሚያወጣ መጽሐፍ ነው። ከራእይም ጀምሮ እንደዚሁም ከወንጌልም ከመልእክታትም ድረስ ስናይ ስለ ክብር ይናገራል። ለምሳሌ ከእግዚአብሔር የሆነውን ክብር አይተናል፣ አንድ ልጁ ከእግዚአብሔር ዘንድ ያለውን ክብር አይተናል ብሎ እርሱ ራሱ ተመልካች እንደሆነ ከክርስቶስ ጋር አብሮ እንደወጣ እንደገባ ከክርስቶስ ጋር አብሮ እንደተመላለሰ እና ክብሩን እንዳየ ይናገራል እና የእግዚአብሔርን ክብር አጉልቶ የሚያወጣ የክርስቶስን ክብር አጉልቶ የሚያወጣ መልእክት እናያለን። ስለዚህ የዘላለምን ሕይወት ይናገራል፣ እውነትን ይናገራል፣ ፍቅርን ይናገራል። እንደዚሁም ደግሞ ስለ ህብረት አጥብቆ ይናገራል። ስለ አንደኛ ዮሐንስ መልእክት ምዕራፍ 1 ሲጀምር ከእግዚአብሔር ልጅ ጋር ህብረት ይኖራችሁ ዘንድ እንጽፍላችኋለን፣ እኛም ህብረታችን ከአብ ጋር ከልጁም ከክርስቶስ ጋር ነው
እና ደስታችሁም ፍጹም እንዲሆን እንጽፍላችኋለን፣ እናንተም ከዚህ ነገር ጋር ህብረት እንዲኖራችሁ እንጽፍላችኋለን ብሎ ዮሐንስ የህብረትን ሐሳብ ሲያወጣ እናያለን። እና ይሄ የመጨረሻው የራእይ መጽሐፍ ደግሞ ዋና ዋና ጭብጦቹ አድርጎ ያስቀመጠው አንደኛው የእግዚአብሔርን ሉዓላዊነት። አሁን እህቴ ስትጸልይ ሰማ ነበር። ልብን ያወርዳል የምናየው ነገር፣ ነገሮች ወደ ፍጻሜ እየቸኮሉ ነው። ብዙ ነገሮች እንደምንጠብቃቸው አይደለም። ባህላችን በብዙ ተበርዘዋል። የእርስ በርስ መስተጋብራችን እንደ ቀድሞው አይደለም። ኢቨን በክርስቲያኑ በቤተክርስቲያን ዙሪያ ራሱ ፍቅር ቀዝቅዟል። መጽሐፍ ቅዱስ እንደሚል ከአመፃ ብዛት የተነሳ ፍቅር ትቀዘቅዛለች የሚለው አንዱ የመጨረሻው ዘመን ምልክት በመካከላችን አለ። እነዚህ ሁሉ ነገሮች እጅግ ልብን ያወርዳሉ። ነገር ግን የራእይ መጽሐፍ የሚያሳየን ሐሳብ አንዱ ሉዓላዊው እግዚአብሔር ነገሮችን በመቆጣጠር ላይ እና ሁሉ ነገሩ የሚሆኑ ነገር ሁሉ ከእርሱ ቁጥጥርና እይታ ውጭ እንዳለ። ስለዚህ ነው ራእይ መጽሐፍ ላይ ሲጽፍ እኔ አውቃለሁ ነው የሚለው ጌታ። የእያንዳንዱ ቤተክርስቲያን ነገር ሲናገራቸው እኔ አውቃለሁ፣ እንደዚህ እንደሆነ አውቃለሁ ይላል እና በእግዚአብሔር እውቀት ውስጥ ነው ነገሮች። በእግዚአብሔር እውቀትና በእግዚአብሔር ደግሞ ችሎታ ቁጥጥር ውስጥ ነው ነገሮች። ክፋትና አመፅ ምንም ቢበዛ እግዚአብሔር ሁሉን ነገር ያያል፣ ይቆጣጠራል የሚለውን በራእይ መጽሐፍ ላይ እናያለን። ሌላው የክርስቶስን መምጣት፣ ዳግም መምጣት የራእይ መጽሐፍ በዋናነት አተኩሮ ይናገራል። የራእይ መጽሐፍን ስናይ ስለ ክርስቶስ ምጽአት የሚናገር ሐሳብ እና የተለያዩ አመለካከቶች አሉ። መጽሐፍ ቅዱስ ምሁራን አንጻር የራእይን መጽሐፍ የሚያዩበት እይታ 4 አይነት አመለካከቶች አሉ። አንደኛው የፕሪተሪስት ቪው የሚባል ነው። ይሄ ፕሪተሪስት ቪው የሚሉት ያው በእኛ በአማርኛ ቋንቋ የተተረጎመ ነገር ስላላገኘው ነው። ፕሪተሪስት ቪው የሚለው ይህንን የራእይ መጽሐፍ በዛ ወቅት በነበረው ወቅት በዮሐንስ ይህንን ራእይ በሚያይበት ወቅት እነዚህ ነገሮች ተፈጽመዋል ብሎ የሚያስበዋል። በዛ ወቅት የነበሩ ክስተቶችን ነው የሚዘግበው የራእይ መጽሐፍ ብለው የሚዘግበዋል። ሌላው ፊውቸሪስት ቪው ነው። ፊውቸሪስት ማለት እነዚህ ነገሮች ገና ወደፊት ይሆናሉ። በራእይ ላይ የተጠቀሱት ነገሮች የምናያቸው የተለያዩ በስዕላዊ መንገድ የተገለጹ መልእክቶች፣ በፍርድ መልክ የተገለጹ መልእክቶች በወደፊት በሰው ልጅ ታሪክ ውስጥ የሚሆኑ ነገሮች ናቸው ብሎ የሚያስበዋል። ሌላው አይዲያሊስት ቪው ይባላል። አይዲያሊስት ማለት ሀሳባውያን፣ እነዚህ ደግሞ ይሄ ነገር በትክክል ሊትራሊ ወይንም በትክክል ይህንን ለመግለጽ ሳይሆን ከጀርባ ሌላ ትርጉም አለ ወይንም ደግሞ ሌላ ክስተቶችን የሚያሳይ ጽሑፍ ነው ብለዋል የሚሉ አሉ። ሌላው ሂስቶሪስት የሚባሉ አሉ። ሂስቶሪስት ደግሞ የሚሉት ምንድን ነው የሚሉት እነዚህ የሰባቱ አብያተ ክርስቲያናት ታሪክ ቤተክርስቲያን በአመታት ባለፉት 2000 ዓመታት ውስጥ ያለፈችባቸውን የተለያዩ ዘመኖች የሚገልጹ ናቸው ብለው የሚያምኑ የመጽሐፍ ቅዱስ አዋቂዎች ወይም ምሁራን አሉ እና እነዚህ የራእይን መጽሐፍ ስናነብ እነዚህን ሀሳቦች on the back of our mind ብንይዛቸው፣ በአእምሯችን ጀርባ ብንይዛቸው ይጠቅሙናል። ለምን በምናነብበት ጊዜ በየትኛው መንገድ ነው ቃሎቹን ልንተረጉማቸው የሚገባን የሚለውን እንድናስብ ስለሚረዱ እነዚህ 4 አመለካከቶች አሉ እና ስለ ክርስቶስ መምጣትና ስለ መጨረሻው ዘመን እንደዚሁም ስለ ፍርድም የራእይ መጽሐፍ ዋና ጭብጥ ነው። ፍርድም እንዳለ ክፋት ላይ እግዚአብሔር እንደሚፈርድ፣ በእግዚአብሔር ላይ ታማኝ ሆኖ ደግሞ እስከ መጨረሻው የሚጸኑት ደግሞ እግዚአብሔር ሪዋርድ እንደሚያደርግ እንደሚክሳቸው የሚገልጽ መጽሐፍ ነው እና ይሄ ብቻ አይደለም፣ ተስፋንም የሚያሳይ መጽሐፍ ነው። ስለ ተስፋ ይናገራል እና ወደፊቷን ከእግዚአብሔር ዘንድ የምንቀበለውን ሕይወትና ከእግዚአብሔር ዘንድ የምትወርደውን ከተማ ተስፋ እንድናደርግ፣ ጽድቅ የሚኖርባትን ከተማ ተስፋ እንድናደርግም የተጻፈ መጽሐፍ ነው እና በዚህ ክፍል ውስጥ ነው እንግዲህ በዚህ መጽሐፍ ውስጥ ነው የአንዷ የሆነችው የኤፌሶንን ቤተክርስቲያን መልእክት የምናየው። ጌታ እንደረዳን የሰባቱንም ቤተክርስቲያናት መጽሐፍ በተከታታይ እናያለን እና እንደ መግቢያ እንዲሆን ነው ዛሬ አንዳንድ ጭብጦችን ስለ ዮሐንስ መልእክታትና ወንጌል እንደዚሁም ራእይ አጠቃላይ ጭብጦች ምንድናቸው በዋናነት እንደዚሁም ደግሞ የራእይ መጽሐፍ ደግሞ ስፔሲፊካሊ ምንድነው ጭብጡ የሚለውን እንደ መግቢያ አድርጌ እንድንናገር ስለፈለኩ ነው። ስለዚህ የኤፌሶንን ቤተክርስቲያን ስናይ ክርስቶስ ራሱን እንዴት አድርጎ ነው የሚገልጸው? ክርስቶስ ራሱን 7ቱን ከዋክብት በእጁ የያዘ በ7ቱ መቅረዞች መካከል የሚመላለስ ብሎ ለኤፌሶን ቤተክርስቲያን ራሱን ኢንትሮዲዩስ ያደርጋል፣ ያቀርባል፣ ያስተዋውቃል። 7ቱ ከዋክብት በእጁ የያዘ በ7ቱ መቅረዞች መካከል የሚመላለስ 7ቱ መቅረዞች እንደምናየው ምዕራፍ 1 ላይ ዮሐንስ ራእይ ምዕራፍ 1 ላይ እንደምናየው ቤተክርስቲያንን እንደሚወክሉና እነዚህ ቤተክርስቲያን መካከል የሚመላለስ ጌታ እንዳለ የቤተክርስቲያኑን ሂደት የቤተክርስቲያኑን ህይወት የሚከታተል የቤተክርስቲያናቱን ሁኔታ ተልኳቸውን እየተወጡ እንደሆነ በእግዚአብሔር ትእዛዝ እየሄዱ እንደሆነ እንደዚሁም ደግሞ የተሰጣቸውን መክሊት በአግባቡ እየተጠቀሙ እንደሆነ የሚያይ ጌታ እንዳለ እዚህ ጋር እናያለን። 7ቱን ከዋክብት በእጁ የያዘ ብሎ ይናገራል። እነዚህ 7ቱ ከዋክብት ደግሞ 7ቱ ከዋክብት የእግዚአብሔር ክብር መገለጫ እንደሆነ ወይንም የመለኮት መገለጫ
እንደሆኑ እናያለንና በዮሐንስ ራእይ ውስጥ እግዚአብሔርን ወይንም መለኮትን በብዙ አይነት መልኩ ገልጦ እናያለን። በተለይ በተደጋጋሚ የሚጠቀማቸው ቁጥሮች 7 የሚሉ ፍጹምነትንና የእግዚአብሔር ሙሉ የሆነ ሐሳብ የሚገልጽ እንደሆነ በሌሎችም በቀጣይም ክፍሎች እናያለንና ሰባቱን ከዋክብት በእጁ የያዘ በሰባቱም መቅረዞች መካከል የሚመላለስ ስለዚህ እነዚህን መገለጫዎቹ አድርጎ ለኤፌሶን ቤተክርስቲያን ክርስቶስ ራሱን ያቀርባልና በዚህም ቤተክርስቲያን ውስጥ ጥሩ ነው ብሎ ያያቸው ነገሮችን መጀመሪያ ያስቀምጣል። ምን ይላል? ስራህን፣ ድካምህን፣ ትዕግስትን አውቃለሁ። ስራ አለ፣ ድካም አለ፣ ትዕግስት አለ። በአግባቡ እየተጋች ያለች ቤተክርስቲያን። ይሄ ብቻ አይደለም፣ ክፉዎችን አለመታገስን አይቻልም። የስተት ነገርን ነቅሳ ማውጣት የቻለች ቤተክርስቲያን እንደሆነች እናያለን። ሐሰተኞችን መርምራ ማግኘት የቻለች ቤተክርስቲያን ነች። ይሄ ብቻ አይደለም፣ ስለ ስሙ ጸንተህ አልደከምክም ይላል። የመጽናት ነገር እንዳለና በጎ ጎኗ እንደሆነ እናያለን እና በመጨረሻ የምጠላውን የኒቆላውያንን ትምህርት ጠልተሃል። የስተት ትምህርትን በኒቆላውያን በዛ ዘመን የነበሩ ትምህርቶች ውስጥ አንዱ የኒቆላውያንን ትምህርት ይጠላ ነበር። ይሄ ለጣዖት የተሰዋን ከመብላት ጋር በተያያዘ የሚያበረታታ ትምህርት ነው እና ያንን ትምህርት የኤፌሶን ቤተክርስቲያን አልተቀበለችም። ያንን ትምህርት ጥለዋለች እና ይሄ ደግሞ ክርስቶስም የሚወደው ነገር እንደሆነ እዚህ ላይ የዚህ ቤተክርስቲያን ሙገሳ ላይ ክርስቶስ አስገብቶ እናያለን እና ወደ ግሳጼው ስንመጣ ግን ምን ይላታል? የቀድሞ ፍቅርህን ጥለሃል። የቀድሞ ፍቅር ጥላችኋል ነው የሚለው እና ይሄ አንድ የኤፌሶን ቤተክርስቲያን ትኩረት የክርስቶስን ትኩረት የሳበ ነገር ምንድነው? ፍቅር አልነበረም። በቤተክርስቲያን ውስጥ ቀድሞ የነበረ ፍቅር ነበረ። ቤተክርስቲያን የምትታወቅበት በፍቅር ነበረ። ነገር ግን ያ ፍቅር የለም። እንደምታውቁት ሐዋርያው ዮሐንስ ራሱ የዚህ ቤተክርስቲያን አባል ወይንም የዚህ ቤተክርስቲያን ጋር እንደነበረ ነው የመጽሐፍ ቅዱስ አዋቂዎች የሚናገሩት። እዛ ቤተክርስቲያን ውስጥ እንደምናውቀው የኤፌሶንን መጽሐፍ እንደምታውቁት ታላቅ የሆነ የእምነት የፍቅር ነገር እንዳላት የኤፌሶን መጽሐፍን ስታነቡ ስድስቱንም የኤፌሶን መጽሐፍ ስታነቡ በመንፈሳዊ ነገር በሰማያዊ መገለጥ በብዙ ነገር ጳውሎስ አፕሪሼት የሚያደርጋት ቤተክርስቲያን እና በፍቅራቸው በእምነታቸው የሚታወቁ ቤተክርስቲያን እንደሆኑ እናያለን እና ያ ቤተክርስቲያን አሁን ፍቅሩን ጥሏል። ያ በዛ ዮሐንስ በእድሜው መጨረሻ አካባቢ ነው ይህንን መልእክት የጻፈውና በዛ ዮሐንስ በምድር በነበረበት ዘመን የኤፌሶን ቤተክርስቲያን ፍቅሯ ቀንሳ ነበር። ስለዚህ ምን ይላታል? ንስሐ ግባ፣ ተመልሰ የቀድሞውን ስራን ፈጽም ብሎ ለዛች ቤተክርስቲያን መልእክትን ይናገራል። ስለዚህ መመለስ እንዳለ ንስሐ መግባት እንደሚያስፈልግ ይናገራልና እንደዚህ የኤፌሶን ቤተክርስቲያን ስናይ የፍቅር ነገር ትኩረትን እንደሳበ የእግዚአብሔርን ትኩረት የሳበው ፍቅር መቀስቀስ የዚህ ዘመንም ስናይ ወገኖች በብዛት ፍቅር አለመኖሩ ፍቅር መቀስቀሱ ለብዙ ትዳሮች፣ ለብዙ ቤተክርስቲያኖች፣ ለብዙ አገራዊ ህብረቶችና ማህበራዊ መስተጋብሮች ትልቅ የሆነ ለቤተሰቦች ለብዙ ነገሮች እንደ እንቅፋት አድርገን የምናየው ነው። በዚህ ዘመን ፍቅር በጣም የቀዘቀዘበት ዘመን ነውና ጳውሎስ ዮሐንስም ለዚህ ቤተክርስቲያን መቅረዝሽን እወስዳለሁ ወይም መቅረዝህን ከአንተ እወስዳለሁ ብሎ ያስጠነቅቃል። እንደምናውቀው መቅረዝ የከበረ ነገር ነው። መቅረዝ ብርሃንን የሚሰጥ ነገር ነው። ይህ መዳናችንን ሊያሳይ ይችላል። ይህ የተሰጠንን የአገልግሎት ማንዴት ወይንም ደግሞ ለአገልግሎት እግዚአብሔር የሰጠንን ጸጋ ሊያሳይ ይችላል። እነዚህን የከበሩ ነገሮች ልታጣ ይችላል ብሎ ያስጠነቅቃል። ይህንም ብሎ ደግሞ ድል ለነሳው በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ እኔ እሰጠዋለሁ ብሎ ድል መንሳት እንደሚያስፈልግ ድል አለመንሳት ወደፊት ከእግዚአብሔር ገነት ካለው የሕይወት ዛፍ መብላት እንደማያስችል ድል አለመንሳት ወደዛ ወደ ሕይወት ዛፍ እንዳንደርስ ሊያደርገን እንደሚችል እየጠቆመ ዮሐንስ የኤፌሶን ቤተክርስቲያን መልእክት ያጠቃላልና እኛም በዚህ ዘመን ብዙ ድል መንሳት የሚጠይቁ ነገሮች በዙሪያችን አሉ። ምንድነው? ትውልዱ እኛ እንደምንፈልገው ላይሆን ይችላል። እንደገና ደግሞ የሚያዩትን ተስፋ ሰጪ ነገር ላያዩ ይችላሉ አንዳንዴና ያ የእነሱ ቻሌንጅ ደግሞ ቀጥታ እኛን ያገኛል፣ እኛ ላይ በርደን ይጨምራልና ያ በሚሆንበት ሰዓት ልንጨነቅ እንችላለን። ከእምነት የተነሳ የሚመጣ ቻሌንጅ ሊኖር ይችላል። በአገልግሎት ዙሪያ የሚመጡ ቻሌንጆች ሊኖሩ ይችላል። በኑሮ ዙሪያ በፋይናንስ ዙሪያ የሚኖሩ ቻሌንጆች ሊኖሩ ይችላሉ። እነዚህ ሁሉ ድል መንሳት ነው ከኛ። እነዚህን ሁሉ ቻሌንጆች ድል ነስተን ነው ወደ ህይወት የምንደርሰው። ስለዚህ ነው ጳውሎስ በታላቅ ተጋድሎ ወደ እግዚአብሔር መንግስት እንገባ ዘንድ ይገባናል ሲል መጋደል የሚጠይቅ ነገር አለ ማለት ነው። ከዚህ ዓለም ጋር እንታገላለን፣ ከጨለማው ገዢ ጋር እንታገላለን፣ ከራሳችንና የራሳችን ከሆኑ ሰዎች ጋር እንታገላለን። ስለኛ በጎ ልቦና፣ በጎ ሕሊና፣ በጎ ሀሳብ ከሌላቸው ሰዎች ጋር እንታገላለን። ላይፋችን የትግል ነው። ለኤፌሶን ቤተክርስቲያን የተናገረው ጌታ ድል የነሳው በእግዚአብሔር ገነት ካለው የህይወት ዛፍ እንዲበላ እኔ እሰጠዋለሁ ሲል ከክርስቶስ ጋር ቆመን ድል መንሳት አለብን። የክርስትና ህይወት ጀስት አንድ ቦታ አምኛለሁ ስለዚህ በቃ ጨርሻለሁ የምንለው ሳይሆን ዕለት በዕለት የምንጋደለው ህይወት። ስለዚህ ነገር ጳውሎስ ሲናገር ለቆላስይስ ሰዎች ሲጽፍ ስለእናንተና ፊታቸውን ስላላዩ በእናንተ ስላሉት እኔ ፊቴን አይተው ስለማያውቁት እንዴት ያለ ታላቅ መጋደል እንዳለኝ ታውቁ ዘንድ
እጸልያለሁ ብሎ ለቆላስይስ ክርስቲያኖች ያለውን ጸሎት ይናገራል። እና ታላቅ ተጋድሎ አለብኝ እንደ አገልጋይ፣ እንደ ምዕመን፣ እንደ ዜጋ የምንጋደላቸው ትግሎች አሉ። እነዚህ ከምን የተነሳ ነው? አንደኛ ከእምነት አቋማችን፣ ሁለተኛ ስለ ህይወት ካለን ግንዛቤ፣ ሶስተኛ ደግሞ በእምነት አቋማችንና ባለን ቫልዩ ሲስተም ወይንም በህይወት ላይ ስላለን እሴቶች የምንከፍላቸው ዋጋ። እነዚህን ሁሉ አልፈን ነው ድል ስንነሳ እግዚአብሔር ያዘጋጀልንን ክብር የምንወስድ። ስለዚህ መጽሐፍ ቅዱስ ስለዚህ ነገር ሌሎቹንም ቤተክርስቲያናት እናያለን። እስከ መጨረሻው ድል ብትነሳ ከህይወት መጽሐፍ አልሰርዝህም ይላል። ከህይወት መጽሐፍ መሰረዝ አለ። ምን ካረገ? ለእግዚአብሔር ክብር መኖር ካልቻለ። ስለዚህ እነዚህን ነገሮች ሁሉ በማሰብ የእግዚአብሔርን ጦርነት እየተዋጋን ለመንፈሳዊ ነገር ትኩረት እየሰጠን ለእግዚአብሔር ነገር ትኩረት እየሰጠን ህይወታችንን ከብዙ አደጋዎች ልንጠብቅ በተለይ ወደኋላ ሊያስቀሩን ከሚችሉ ስለዚህ ነገር ጳውሎስ ሲናገር ህይወታችሁን ወደኋላ የሚስቡ አንዳንድ የስተት አሰራሮች አሉ ብሎ ወደኋላ እንዳትሳቡ፣ በአመፀኞች ነገር እንዳትሳቡ፣ ተስባችሁ ወደኋላ እንዳትቀሩ። ስለዚህ ህይወታችን በብዙ ነገር ቻሌንጅ ይደረጋል። በተለይ በዚህ ዘመን ያሉ ትምህርቶች፣ የመጽሐፍ ቅዱሳዊ ያልሆኑ ትምህርቶች፣ የእግዚአብሔርን ቃል መሰረት ያላደረጉ ትምህርቶች ወጣቱን በተለያየ መንገድ ቻሌንጅ እያደረጉ አሉ። ይሄ ሁሉ ለቤተክርስቲያንም ለእኛም እንደግለሰብ ፈተናዎች ናቸው። ስለዚህ እነዚህን ሁሉ መጋደል አለብን። ከጨለማ ጋር በብርሃን መጋደል አለብን። ከሐሰት ጋር በእውነት መጋደል አለብን። ስለዚህ ነው ዮሐንስ የሚያቀርባቸው ጭብጦች ውስጥ ጨለማ፣ ብርሃን፣ እውነት፣ ሐሰት፣ ህይወት፣ ሞት እያለ እምነት፣ አለማመን እነዚህን ሀሳቦች ነው የሚያጫውታቸውና አንዱን ሳይድ መያዝ አለብን። በቃ ከእምነት ጋር ከቆምን፣ ከእውነት ጋር ከቆምን፣ ከህይወት ጋር ከቆምን፣ ከብርሃን ጋር ከቆምን እናሸንፋለን። ከእግዚአብሔር ሀሳብ ጋር ከቆምን፣ ከጽድቅ ጋር ከቆምን፣ ከእውነት ጋር ከቅድስና ጋር ከቆምን እናሸንፋለን፣ ድል እናደርጋለን። አለበለዚያ ደግሞ በህይወት መስመር ላይ መሰነካከል ሊያጋጥመን ይችላል። ስለዚህ የኤፌሶን ቤተክርስቲያንን ሀሳብ ዮሐንስ ሲያጠቃልል ድል ለነሳው ብሎ ይናገራል። ድል ለነሳው በእግዚአብሔር ገነት ካለው ህይወት ዛፍ እንዲበራ አድርገዋለሁ ብሎ የኤፌሶን ቤተክርስቲያን መልእክት ይጨርሳልና እነዚህን ሀሳቦች በዚህ ሳምንት ውስጥ እንድታሰላስሉ ነው እና በግላችሁም የዮሐንስን መልእክቶች አጥኑ። የሚገርሙ መልእክቶች ናቸው። ከወንጌል ጀምራችሁ መልእክታቱን እንደገና ደግሞ ዮሐንስን ራእይ ብቻ ፎከስ አድርጋችሁ ደግሞ ዮሐንስ ራእይ ላይ አጥኑ። በዘመኑ ፍጻሜ ላይ ስላለን እግዚአብሔር በዛ ውስጥ ያስቀመጠንን እውነት ብንረዳ ጥሩ ነው። ስለዚህ ነገር ነው ሐዋርያው ሲናገር ዘመኑ ቀርቧልና በዚህ መጽሐፍ ውስጥ የተጻፈውን የሚያነቡ፣ የሚጠብቁ፣ የሚሰሙ ብፁዓን ናቸው እያለ ይናገራልና ዘመኑ ስለቀረበ በቶሎ ሊሆን ያለውን ነገር ስለሆነ እግዚአብሔር በዛ መጽሐፍ ላይ የገለጠልን እናጥናው፣ እናሰላስለው፣ ህይወታችንንም እየፈተሽን ከእግዚአብሔር እውነት ጋር እንድንወግን፣ ከእግዚአብሔር ጽድቅ ጋር እንድንወግን፣ ከእግዚአብሔር ሀሳብ ጋር እንድንወግን ነው ቻሌንጅ ማድረጋችሁ። ክብር ለእግዚአብሔር። የሚመጣው ነገር ሁሉ የሚያጠፋን አይደለም። እኛን እያጠራ ወደ ከበረ ነገር እምነታችንን እያጠራ ወደ ከበረ ነገር ለክርስቶስ ክብር መንግስት ምስጋና እንዲሆን የሚያደርግ በክርስቶስ ክብር መገለጥ ውስጥ በክርስቶስ መንግስት መገለጥ ውስጥ ለምስጋና ለውዳሴ እንዲገኝ ነው እንፈተንባቸው ፈተናዎች። ነገር ግን በክብሩ ደግሞ እሱ ሲገለጥ እኛም በክብር እንድንገለጥ ነው። ምክንያቱም ሞቱን በሚመስል ሞት ከሞትን ህይወትን በሚመስል ህይወት ደግሞ ከእርሱ ጋር እንድንተባበር እናውቃለን ስለሚመስል። ስለዚህ በሞቱ ጳውሎስ እንዳለው በፊልጵስዩስ ምዕራፍ 3 ላይ ቢሆንልኝ በሞቱ እንኳን እንድመስለው እመኛለሁ። በሞቱ እንኳን ቢሆንልኝ በሞቱ እንኳን እንድመስለው የክርስቶስን ሞት፣ የውርደት ሞት፣ የንቀት ሞት ያንን እንኳን እመኛለሁ። ለምን? ከክርስቶስ ጋር መክበርን የመሰለ ወይንም የሚያክል ትልቅ በረከት ስለሌለ፣ ትልቅ ድል ስለሌለ። ስለዚህ ህይወታችንን በእነዚህ መጽሐፍት ውስጥ እየፈተሽን በራእይ መጽሐፍ ውስጥ ጌታ እንደረዳችሁ እያጠናችሁ አብረን እያጠና እነዚህን ሰባቱን አብያተ ክርስቲያናት እናያለን። ከነሱ መማር ምንችላቸውን መውሰድ ምንችላቸውን እውነቶች እንወስዳለን። ስለዚህ የዛሬው ነገራችን ምንድነው? የኤፌሶን ቤተክርስቲያን መስራቷ፣ መድከሟ፣ ሐሰተኞችን ጋር አለመተባበሯ፣ እነዚህ ድንቅ የሆኑ መጽናቷ፣ እነዚህ የመጽናት ህይወቷ፣ እነዚህ ድንቅ ነገሮች ናቸው። ነገር ግን ፍቅርን መጣሏ እንዳስወቀሳት ነው። ስለዚህ ፍቅራችንን እንድናድስ ለልጆቻችን ያለንን ፍቅር፣ ለትዳር አጋሮቻችን ያለንን ፍቅር፣ ለጎረቤቶቻችን ያለንን ፍቅር፣ ሰዎችን ልንማርክበት የሚችልበት ትልቁ መሳሪያ ፍቅር ስለሆነ በፍቅር እንድንመላለስ እግዚአብሔር እንዲረዳ የፍቅር ሰዎች እንድንሆን መታወቂያችን ፍቅር እንደ ምክንያቱም የእግዚአብሔር ቃል ሲናገር ያለ ፍቅር ሁሉ ከንቱ ነው። ፍቅር የሌለው እግዚአብሔርን አያውቅም። ፍቅር ከሌለኝ ከንቱ ነኝ። ትንቢት ቢኖረኝ፣ መገለጥ ቢኖረኝ፣ ተራሮችን እስከሚንድ ድረስ እምነት ቢኖረኝ፣ ለድሆች ራሴን ብቆርስ ፍቅር ከሌለኝ ከንቱ ነኝ።
ስለዚህ ወገኖቼ እንድትጸልዩና የፍቅር ህይወታችሁን እንድትመረምሩ እንድትፈትሹ አበረታታችሁ። የፍቅር ህይወቴ እንዴት የእግዚአብሔር ፍቅር በውስጤ አለ ወይ? ለወንድሜ ለእህቴ ፍቅር አለኝ ወይ? ለጠላት ከመጽሐፍ ቅዱስ እንደሚለው ጠላቶቻችሁን ውደዱ ነው። ለጠላቶቼ ፍቅር አለኝ መጽሐፍ ቅዱስ ስለሚል፣ ምክንያቱም ለሰማያዊ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ ስለሚል መጽሐፍ ቅዱስ ማቴዎስ ምዕራፍ 5። ጠላቶቻችንን እንወዳለን፣ ሊገሉን የሚያሳድዱን እንወዳለን። ጌታ ይርዳን ሁላችንንም በተለያየ ነገር። ኢቭን ከኃጢአት መራቅ ፈተና የሆነበት ዘመን ነው። አንዳንዶቻችን ኃጢአት ራሱ ይፈትናል። ተውት፣ አሁን ከፍ ያለውን ነገር ተን ኃጢአት ራሱ ይፈትናል። ስለ እግዚአብሔር መንግስት ስንል መተው ይፈትናል። ስለ ጽድቅ ስንል መተው ይፈትናል። እና ይሄን ሁሉ እግዚአብሔር በረዳን መጠን እንድናስብ እንድናሰላስል ራእያችሁንና አድማሳችሁን ሰፋ አድርጋችሁ እንደ አብርሃምና እንደ ሳራ በድንኳን ውስጥ ብቻ ነገራችሁ እንዳይወሰድ ከዛ ውጪ ማየት እግዚአብሔር በህይወታችሁ ሊሰራ ያለውን የከበረውን ነገር አይታችሁ አሜን ልትሉ ከእሱ ሀሳብ ጋር ልትስማሙ ጌታ እንዲረዳችሁ ጸሎቴ ነው። ክብር ለኢየሱስ ይሁን። የእግዚአብሔር ስም የተባረከ ይሁን። እንጸልያለን። እግዚአብሔር አምላካችንና አባታችን ሆይ እናመሰግናለን። ጌታ ሆይ ስለ ሁሉ ነገር ክብር ለአንተ። ወገኖችን በዚህ ስፍራ ደግሞ እግዚአብሔር በዚህ አይነት መንገድ አብረው እየተገናኙ እንዲጸልዩ ይህንን ዕድል ስለሰጣቸው እና ይህንን ጥበብ ስለሰጣቸው ይህንን ልብ ስለሰጣቸው እግዚአብሔር የዘላለም አምላክና አባቱ እርስ በርስ የሚሸካከሉበትን እርስ በርስ እግዚአብሔር አምላክና አባቱ የሚተሳሰቡበትን በጸሎትም እግዚአብሔር ሆይ አንዱ ሌላውን የሚያበረታበትን ይህን አይነት ፕላትፎርም ስለሰጣቸው አመሰግናለሁ። ጌታ ሆይ በኢየሱስ ስም እንጸልያለን። እህታችንን በጸለየችው በትውልድ ጉዳይ በምድራችን ጉዳይ እግዚአብሔር ሆይ በአህጉራችን በአፍሪካ ጉዳይ እንጸልያለን። እባክህን የምድራችን ስብራት፣ የምድራችን ሐዘን፣ የምድራችን ጉስቁልና እንዲያበቃ በኢየሱስ ክርስቶስ ከተያዝንበት ከማናቸውም አይነት ነገር እንድንወጣ፣ ከስንፍና እንድንወጣ፣ ካለማስተዋል ጥበብ ከማጣት እንድንወጣ እግዚአብሔር አምላክና አባት ሆይ አንተን ከማምለክ ህይወት እግዚአብሔር ሆይ እንዳንጎድል፣ አንተን ከመከተል ህይወት በጌታ በኢየሱስ ክርስቶስ ደግሞም እግዚአብሔር የዘላለም አምላክና አባት ሆይ ሌሎችን ደግሞ በፍቅር በትህትና እግዚአብሔር የዘላለም አምላክና አባት ሆይ ከማገልገል ህይወት እንዳንጎድል እንድትረዳን በኢየሱስ ክርስቶስ እንጸልያለን። ጌታችንና መድኃኒታችን እግዚአብሔር አምላክና አባት አቤቱ በኢየሱስ ክርስቶስ ትውልዱ በዚህ ሰዓት በተጨነቀበት ተስፋ ባጣበት ነገር ላይ በጌታ በኢየሱስ ክርስቶስ ስም አንተ ከሰማይ እንድትገለጥ፣ አንተ ከሰማይ ተገልጠ መፍትሄ እንድትሰጥ ምድራችን ላይ አህጉራችን ላይ ባለ ማናቸውም አይነት እግዚአብሔር ሆይ ቻሌንጅ ላይ የጉድ ገቨርናንስ የመልካም አስተዳደር የሙስና እግዚአብሔር የዘላለም አምላክና አባት ወጣቱ የትምህርት ዕድሎች የስራ ዕድሎች ከማመቻቸት ችላ በተባለ ጉዳዮች እግዚአብሔር አባት ሆይ አንተ ከሰማይ በምታያቸው በማናቸውም ድካሞች ምህረት እንድትሰጥ፣ መሪዎችን ጥበብ እንድትሰጥ፣ የቤተክርስቲያን አገልጋዮችን ጥበብ እንድትሰጥ እግዚአብሔር አምላክ ሆይ የቤተሰብ መሪዎችን ጥበብ እንድትሰጥ፣ እኛን ቅዱሳንንም ደግሞ ምዕመናንን ሁሉ በያለንበት እንድታነቃ በኢየሱስ ክርስቶስ ስም እግዚአብሔር ለትውልዱ ተስፋን የምንፈነጥቅ እግዚአብሔር አምላክና አባት ሆይ ራእይን የምንሰንቅ እንድንነው ጸጋ እንድትሰጥ በኢየሱስ ክርስቶስ ስም እንጸልያለን። በቤት ውስጥ ያሉ ወንድሞች እህቶች እግዚአብሔር ሆይ ልጆች፣ አባት እናት፣ አክስት አጎት፣ የቤተሰብ አባላት በተለያየ ነገር ቻሌንጅ እየሆኑ ያሉ በበሽታ በፋይናንሻል ፕሮብሌም እግዚአብሔር አምላክ ሆይ በመንፈሳዊ ተጽዕኖ ውስጥ ያሉ ቢኖር የወገኖችን ቤተሰቦችን እግዚአብሔር ሆይ ትዳሮችን ይዘን በፊትን ቀርባል በኢየሱስ ክርስቶስ የሰማይ መረዳት እንዲያገኛቸው፣ የሰማይ ዕውቀት እንዲያገኛቸው፣ የሰማይ ፈውስና መፍትሄ እንዲያገኛቸው ከመለኮት ዓለም እግዚአብሔር አምላክና አባት አንተ በኢየሱስ መፍትሄን እንድትልክ፣ አንተ ዕውቀትን እንድትልክ፣ ጥበብን እንድትልክ፣ መረዳትን እንድትልክ፣ በጌታ በኢየሱስ መገለጥን እንድትልክ፣ በኢየሱስ ክርስቶስ ራእይን እንድትልክ እንጸልያለን። ጌታዊ እንዳንተ ያለ ድንቅ አምላክ ትችላለህ፣ ትሰራለህ፣ ማድረግ ትችላለህ፣ መስራት ትችላለህ። እኛ ግን በኢየሱስ ክርስቶስ አንተን ማመን እንዲሆን መታዘዝ እንዲሆንልን አቤቱ ደግሞ መስማት እንዲሆንልን እግዚአብሔር አምላክና አባት እነሆ ልጆችሽ ከእግዚአብሔር የተማሩ ይሆናሉ የልጆችሽም ሰላም ይበዛል ተብሎ እንደተጻፈ ካንተ መቀበል እንድንችል መማር እንድንችል ክርስቶስን እንደዚህ አልተማራችሁትም ተብሎ በቃል ተጽፏል። እግዚአብሔር ክርስቶስን በትክክለኛ መንገድ እንድንማር በኢየሱስ ክርስቶስ ስም ቃልህንና መንፈስህን በትክክለኛው መንገድ እንድንማር እግዚአብሔር አባት ሆይ ለስስታችን ለስንፍናችን እግዚአብሔር አባትና አምላክ ላለማመናችን ላለማስተዋላችን ምክንያት እንዳናደርግ ለትጋት ለማጣታችን ምክንያት እንዳናደርግ ኖ እግዚአብሔር አምላክና አባት ሆይ ለድካማችን ቃልን ጠቅሰን ምክንያት እንዳናደርግ ትምህርት እንዳንሰራ በኢየሱስ ክርስቶስ ይልቁኑ ቃል እንደሚለን መሆን እንድንችል ቃል እንደሚናገረን መኖር እንድንችል በኢየሱስ ክርስቶስ ስም እንድትረዳን እንጸልያለን። ፍቅር በእኛ ዘንድ እንዲፈጸም፣ ፍቅር በእኛ ዘንድ እውነተኛ ሆኖ እንዲገለጥ፣ ፍቅር የፍቅር ስራው እንዲገለጥ፣ የፍቅር ድካሙ እንዲገለጥ፣ የፍቅር ፍሬው እንዲገለጥ በጌታ በኢየሱስ ክርስቶስ ስም ቃል እንደሚናገር እነሆ ወንድሙ የሚያስፈልገው ነገር ሳለ ነገር ግን ሂድ እሳት ሙቅ ብትል የእግዚአብሔር ፍቅር በእናንተ ዘንድ እንዴት ይኖራል ይላል ቃል።
ይህ ብቻ አይደለም። እግዚአብሔር የዘላለም አምላክ በአጠገቡ ያለውን ወንድሙን ያልወደደ ያላየውን እግዚአብሔር እንዴት ሊወድ ይችላል ይላል ቃል። ደግሞ ፍቅር እንደዚህ ነው፣ ነፍሱን ስለ ባልንጀሮቹ እንደመስጠት ያለ ፍቅር ለማንም የለውም። ስለዚህም እናንተም እርስ በርሳችሁ እንዲህ ልትዋደዱ ይገባል እንደሚለው ቃል እውነተኛ ፍቅር እግዚአብሔር ለወንድሞቼ ለእህቶቼ በዚህ ፕላትፎርም ውስጥ ላለ ነው በጌታ በኢየሱስ ክርስቶስ አሁን በኢየሱስ ክርስቶስ ስም እንድታፈስ ነው ጸልያ። የእግዚአብሔር ፍቅር በመንፈስ ቅዱስ አማካኝነት በልባችን ስለፈሰሰ ተስፋው አያሳፍርም ተብሎ እንደተጻፈ የማያሳፍር ተስፋ ባለቤቶች እንድንሆን እግዚአብሔር ሆይ በመንፈስ አማካኝነት ፍቅር እንዲፈስ ነው ጸልያ። በኢየሱስ ስም ያለ ፍቅር የሆነ ነገር ሁሉ እግዚአብሔርን ደስ አሰኝ፣ ሰውንም ቢሆን ደስ አሰኝ። ያለ ፍቅር ሁሉ ከንቱ። እግዚአብሔር በእናንተ ዘንድ ሁሉ በፍቅር ይሁን ይላል ቃል። ሁሉ በፍቅር ይሁን። የምንረዳ ቢሆን በፍቅር፣ የምንቀርብ ቢሆን በፍቅር፣ እግዚአብሔር የምናገለግል ቢሆን በፍቅር። እግዚአብሔር የዘላለም አምላክና አባት ሆይ የምናደርገው ነገር ሁሉ በፍቅር እንዲሆን በኢየሱስ ስም ነው ጸልያለሁ። ያለ ፍቅር የሆነ ነገር ሁሉ ኃጢአት ነው ይላል ቃል። ያለ እምነት የሆነ ነገር ሁሉ ኃጢአት፣ ያለ ፍቅር የሆነ ነገር ሁሉ ኃጢአት። ከኃጢአት እንድታወጣን ነው ጸልያለሁ። እግዚአብሔር ፍቅር ከአመፃ ጋር ደስ አይለው፣ ፍቅር ግን ስለ እውነት ደስ ይለው። ፍቅር ከእውነት ጋር ይተባበራል። ፍቅር ስለ እውነት ራሱን መስዋዕት ያደርጋል። ፍቅር እነሆ ደግሞ ብዙ ፈሳሾች እነሆ ደግሞ እግዚአብሔር አምላክና አባት ፍቅርን ይሸፍኑ ዘንድ አይችሉም። ብዙ ፈሳሾች እንኳን ጎርፍ እንኳን ቢመጣ ፍቅርን አይሸፍኑም። ፍቅር በነገሮች ውስጥ በመከራዎች ውስጥ ሁሉ እንደውም እየጠነከረ እየበረታ ይሄዳል። እውነተኛ ፍቅር አይወድቅም፣ ፍቅር አይወድቅም ይላል እግዚአብሔር አምላክና አባት። ይህ የማይወድቅ የክርስቶስ ፍቅር በወገኖች ልብ ውስጥ እንዲተከል በኢየሱስ ክርስቶስ ስም ጸልያለሁ። ሰው ስለ ፍቅር የቤቱን ሀብት ሁሉ ቢሰጥ እንደ ሞኝ ይቆጠራል። ነገር ግን እውነት ነገር ግን ብልጥ መሆን ነው፣ ጥበብ ነው። እግዚአብሔር ሰዎች ስለ ፍቅር እየኖርን ስላልሆን በዚህ ዘመን በተለይ በመጨረሻው ዘመን ያለ ስለ ፍቅር ሳይሆን የምንኖረው ስለ ራሳችንና ስለ ስስት ስለሆነ ይህ ነገር ከህይወታችን እንዲነቀል ጸልያለሁ። የቤተክርስቲያን መለያዋ የሆነው ፍቅር በእያንዳንዳችን ውስጥ እንዲታይ ነው ጸልያለሁ። ፍቅር ምልክታችን እንዲሆን ነው ጸልያለሁ። በፍቅር እንድንነሳ እንድንታወቅ ነው ጸልያለሁ። እግዚአብሔር አምላክ ሆይ ስለ ሁሉ አመሰግናለሁ። ጌታ እግዚአብሔር አምላክና አባት ፍቅርን ስለምትሰጥ በፍቅር ስለምትሞላ የፍቅር ህይወትን በህይወታችን ስለምታፈስ አመሰግናለሁ። ልጆቻችን ስንገስጽ በፍቅር እግዚአብሔር አባትና አምላክ ልጆቻችንን ስንመክር በፍቅር እግዚአብሔር የዘላለም አምላክና አባት በኢየሱስ ክርስቶስም እንዲሆን እንጸልያለን። በፍቅር ሁሉን እንድናደርጋለን፣ በፍቅር ሁሉን እንድንሰራ ያለ ፍቅር የሆነ ነገር በህይወታችን ይነቀል። ያለ ፍቅር የሆነ ግብዝነት ይነቀል። ያለ ፍቅር የሆነ ማስመሰል ይነቀል። ያለ ፍቅር የሆነ እግዚአብሔር አገልግሎት ከህይወታችን ይወገድ። ስለሁሉ ተነስ፣ ስለሁሉ ተነስ። እግዚአብሔር አምላክ ሆይ ክብርን ሁሉ ለአንተ ሰጠ። በጌታችን በመድኃኒታችን በኢየሱስ ስም አሜን።